እስቲ እንደው ሌሊት ሙሉ ዝርክት ብላችሁ ስታድሩ እውነቴን እኮ ውሃ ያመጣው ግንድ መስላችሁ እንደው ዝርክት ብላችሁ ስታድሩ እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ እያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት ሰው በዚያ ሌሊት እንዴት 30 ደቂቃ እንዲሁ ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር እንዴት ተኝታችሁ ታድራላችሁ? ክርስቶስን እስኪ ያስቡት ብሎ ጌታን የሚያስብ ሰው ሁልጊዜ ርኅሩህ ይቅር ባይ ነው የሚሆነው። ገር ይሆናል። ቢያንስ ንጽህና በእግዚአብሔር ረዳትነት ይመጣል። ገርነት ግን ራሳችን እናመጣው። ቢያንስ ይውላችሁ ንጹህ ጻድቅ መሆን ቢያቅታችሁ ተንኮለኛ ግን አትሁኑ። ጠማማነት ያስኮነን እግዚአብሔርም እንዳይረዳን ነው የሚያደርገው። እንደው ከዚህ በኋላ ምነግራችሁ የሚያሰናክሉ ሰዎች ስናይ ምን ማድረግ እንዳለብን ልነግራችሁ ነው። በዚያው እስኪ የጸናውን አስቡ በሉ። አንደኛ ክርስቶስን እያሰብን ምን እንድንሰራ ነው? አቤት ምን እንድንሰራ ነው? እኔ የሆኑ መነኩሴ ናቸው ፕሮቴስታንት ያስደረጉኝ ብትል ክርስቶስ ይቅር ቢልህ የሚል እንዳይመስል። ጳጳሱ እንዲህ ሲያረጉ አየኋቸው እኔ ከዚያን ጊዜ ጀምሮ እንዲሁኝ የቀረው ብትልሳ እንዴ ጳጳሱ በራሳቸው ነፍስ ነው የሚጠየቁት። በአንተ ነፍስ ጭምር ቢጠየቁ ራሱ ለሳቸው ፍዳ ይጨመራል እንጂ ለአንተ ምሕረት አይጨመርልህም። ስለዚህ ምንድን ያለ ክርስቶስ እኔን አታይም ወይ ነው መልሱ። እኔን እያየህ ተከተለኝ ነው የሚለው። የምታየው ካጣ እኔ ነኝ። እሱንማ ታሳዩናላችሁ ነው የሚለው። መቼስ የኢትዮጵያ ሰው ወግ ለመሰንጠቅ ታምረኛ እኮ ናቸው። እንደው እናንተ ምስጢር ነው የማይገባችሁ እንጂ ወግ መሰንጠቅ ይገባችኋል። ሃይማኖት ብቻ ነው የማይገባ እንጂ ወግማ ይሰነጣዋል። አሁን ለወሬ ማበጀት ቁጭ እናንተ ካባችሁን ለብሳችሁ ኃጢአት እየሰራችሁ ጋርዳችሁን ክርስቶስን በየት ነው የሚልም አይጠፋም። አሁን ብድግ ብሎ እኔ ጋርጀህ ነው ክርስቶስ ሲጀመር እንዲህ ግርግዳ መሰለ እንዴ ሰው የሚጋርደው? እሱ የጽድቅ ፀሐይ ነው ተራራ የማይጋርደው። አይንህ ከጠራ ቤት ውስጥ ሆነ ታየዋለህ። አይናችንን ማጥራት ነው የሚፈልገው። ክርስቶስን እያየን እንሩጥ። 2 ሰዎች ሰው አይተው የወደቁ ታሪኮችና የመከራ መዘዝ ያመጡ ሰዎችን ብቻ ልንገራችሁ እና 3ኛ ያንድ የቤተ ክርስቲያን አባትን መሰናክል አልፈው ጥሩ የሆኑ ምዕመናንን ታሪክ ባጭሩ ልንገራችሁ። አንደኛው ዲዮቅልጥያኖስ ይባላል። ዲዮቅልጥያኖስ የሚባለው በዘመነ ሰማዕታት 40 ዓመት ቤተ ክርስቲያን በመከራ እንድትሰቃይ ያደረገ ንጉስ ነው። ታውቁታላችሁ። እነ ቅዱስ ጊዮርጊስን ሲያሰቃይ ነበር። ሌሎችንም ሰማዕታት እነ ቅዱስ ፋሲለደስ እነ ቅዱስ መርመናም እንዲሰቃዩ ያደረገ ከባድ ጨካኝ ንጉስ ነው። ይሄ ሰው ይገርማችኋል ክርስቲያን ነበር። ክርስቲያን ሆኖ ሳለ ከፋርስ ንጉስ ጋር ጦር ይገጥማል። ጦርነት ይገጥምና የዚያኛውን ሀገር ንጉስ ልጅ ማርኮ በጦርነት ያመጣዋል። በጦርነት ማርኮ አምጥቶ ሲያመጣው በዘመኑ የነበረው ጳጳስ አባ አጋግዮስ ይባላል። ለአባ አጋግዮስ በምርኮ ያመጣውት ልጅ ነውና ጠብቅልኝ ብሎ ይሰጠዋል። ማን? ዲዮቅልጥያኖስ። ለማን? ለአባ አጋግዮስ። የማንን ልጅ? የዚያኛውን የባላንጣውን ንጉስ ልጅ። ይሄ ሰው አባ አጋግዮስ ጋር ልጁ እንዳለ ሰው ይነግረዋል። ለዚያኛው ንጉስ ሲነግረው መልእክተኛ